የፋርስ የኦርቶዶክስ ክርስትና ታሪክና ወቅታዊ ገጽታ። ኢራን ስትባል ወደ አእምሯችን የሚመጣው የእስልምና እምነትና ጥንታዊ የፋርስ ስልጣኔ ሊሆን ይችላል። ነገር ግን በዚች ምድር ለ2000 ዓመታት ያህል በጽናት የቆየ ሌላ ሕያው ታሪክ አለ። በሐዋርያት ስብከት ተጀምሮ በነገሥታት ግፊት ተፈትኖ በስደትና በመከራ ውስጥ አልፎ ዛሬም ድረስ በቴህራንና በኢስፋሃን አብያተ ክርስቲያናት የሚሰማው የቅዳሴ ድምፅ የኢራን ኦርቶዶክስ ቤተክርስቲያን ታሪክ ነው። ዛሬ በዚህ ቪዲዮ ከሐዋርያው ቅዱስ ቶማስ ጀምሮ እስከ ዛሬዋ ኢራን ያሉትን አስገራሚ ክስተቶች፣ የአርመኖችና የአሦራውያን የጽናት ጉዞ እንመለከታለን። በኢራን የወንጌል ስርጭት ታሪክ እጅግ ጥንታዊ ከመሆኑ በላይ በሐዋርያት ዘመን የተጀመረ ነው። በታሪክ ድርሳናት፣ በቤተ ክርስቲያን ትውፊትና መጽሐፍ ቅዱስን መሠረት በማድረግ በ33 ዓመተ ምህረት በዚያ የነበሩ የፋርስ ሰዎች ወንጌልን ሰምተው ወደ አገራቸው እንደተመለሱ ይነገራል። ይሁን እንጂ ስልታዊ የሆነ የወንጌል ስርጭት የተጀመረው ከ40 እስከ 60 ዓመተ ምህረት ባለው ጊዜ ውስጥ እንደሆነ ይታመናል። በኢራን ምድር ወንጌልን በማድረስ የሚጠቀሰው ቅዱስ ቶማስ ወደ ህንድ ከመጓዙ በፊት በፋርስ ኢራን ምድር ለረጅም ጊዜ ወንጌልን እንደሰበከ በሰፊው ይነገራል። ቅዱስ ማርማሪና ቅዱስ አዳይ እነዚህ ከ72ቱ አድዕርት መካከል የሚመደቡ ሲሆን በኤዴሳና በሜሶፖታሚያ በኩል አልፈው ወደ ማዕከላዊ ፋርስ ኢራን በመግባት የመጀመሪያዎቹን የክርስቲያን ማህበረሰቦች ከመሰረቱት ውስጥ አንዱ ናቸው። በዋናነት ጥንት በሰሜን ምዕራብ ኢራን አሦራውያንና አርመኖች ይኖሩበት የነበረው በመሆኑ መጀመሪያ ወንጌል የተሰበከው በዛ ነው ይባላል። በኦሪሚያ የሚገኘው የቅድስት ማርያም ቤተክርስቲያን በዓለም ካሉ ጥንታዊ አብያተ ክርስቲያናት አንዱ ተደርጎ የሚቆጠር ሲሆን የተመሰረተውን በዚሁ ዘመን እንደሆነ ይነገራል። በኢራን ጥንታዊቷ ፋርስ የክርስትና እምነት ታሪክ እጅግ ጥንታዊና ውስብስብ ነው። ምንም እንኳን በአሁኑ ወቅት አገሪቱ የእስልምና ሪፐብሊክ ብትሆንም የኦርቶዶክስ ተዋሕዶ መሰል የጥንት ክርስቲያናዊ ታሪክ ከሐዋርያት ዘመን ጀምሮ እስካሁን እንደቀጠለ ነው። የኢራን ኦርቶዶክስ ታሪክ መንፈስ ቅዱስ ሲወርድ በዚያ ከነበሩ ሰዎች መካከል የፓርቴና የሜድ ሰዎች ይገኙበታል። ቅዱስ ቶማስ፣ ቅዱስ ታዲዮስና ቅዱስ በርተሎሜዎስ በፋርስ ምድር ወንጌል እንዳስተማሩ የታሪክ ድርሳናት ይናገራሉ። ለዘመናት በኢራን የነበረው ትልቅ የክርስትና ክፍል የምስራቅ ቤተ ክርስቲያን በፋርስ ኢራን ንጉሠ ነገሥት ስር ሲተዳደር ነበር። የአርመን ኦርቶዶክስ ቤተ ክርስቲያን በኢራን ውስጥ ካሉ የኦርቶዶክስ ክርስቲያኖች መካከል ትልቁን ቁጥር የሚይዙ አርመኖች ናቸው። ታሪካቸው የሚጀምረው ከ17ኛው ክፍለ ዘመን መጀመሪያ ላይ በሻህ አባስ ዘመን ነው። ሻህ አባስ በጦርነት ምክንያት ከሰሜን አርመን ጁልፋ ወደ ኢራን መሃል ኢስፋሃን በሺዎች የሚቆጠሩ አርመኖችን በኃይል አፍልሷል። በ19ኛውና በ20ኛው ክፍለ ዘመን የሩሲያ ተጽዕኖ በኢራን ላይ በበረታበት ወቅት በቴህራንና በሌሎች ከተሞች የሩሲያ ኦርቶዶክስ አብያተ ክርስቲያናት ተመስርተዋል። እነዚህ አብያተ ክርስቲያናት በዋናነት በኢራን የሚኖሩ ሩሲያውያንና በቦልሼቪክ አብዮት ወቅት ከሩሲያ የሸሹ ስደተኞችን የሚያገለግሉ ነበሩ። የኢራን ክርስትና ታሪክ በጊዜ ሂደት እጅግ ከፍተኛ መውጣትና መውረድ የታየበት ነበር። ቁጥሮቹ እንደ ዘመኑ ፖለቲካዊ ሁኔታ ይለያያሉ እንጂ የታሪክ ምሁራን እንደሚገምቱት ከአንደኛው እስከ 7ኛው ክፍለ ዘመን ክርስትና በፋርስ ግዛት ውስጥ እጅግ ተስፋፍቶ የነበረ ወቅት ነበር። በመቶዎች የሚቆጠሩ አብያተ ክርስቲያናትና ገዳማትም ነበሩ። በ410 ዓመተ ምህረት በታይስፎን በተደረገው ጉባኤ ላይ ከ40 በላይ የሚሆኑ የአገረ ስብከት ሊቃነ ጳጳሳት ተገኝተው ነበር። ይህም ቤተ ክርስቲያኗ ምን ያህል የተደራጀች እንደነበረች ያሳያል። ከ7ኛው ክፍለ ዘመን ጀምሮ እስልምና ወደ ፋርስ ሲገባ የክርስቲያኖች ቁጥር ቀስ በቀስ እየቀነሰ መጣ። ምንም እንኳን ቁጥሩ ቢቀንስም እስከ 13ኛው ክፍለ ዘመን የምስራቅ ቤተ ክርስቲያን አሁንም በሚሊዮን የሚቆጠር ተከታዮች በመላው እስያ አሏት። በኢራን ውስጥ ግን ቁጥሩ ወደ ጥቂት መቶ ሺዎች ወርዶ ነበር። ብዙዎቹ ጥንታዊ አብያተ ክርስቲያናት ወደ መስጊድነት ተቀይረዋል ወይም ፈርሰዋል። ይሁን እንጂ በአዘርባይጃንና በኦርሚያ አካባቢ ያሉ ገዳማት ለዘመናት ጸንተው ቆይተዋል። ከ1979 አብዮት በፊት እስከ 500,000 የሚጠጉ ክርስቲያኖች፣ አርመኖች፣ አሦራውያን እንደነበሩ ይገመታል። ከአብዮቱ በኋላ ግን ብዙዎቹ ወደ አሜሪካና አውሮፓ በመሰደዳቸው በኢራን ውስጥ የሚኖሩ የአርመን ኦርቶዶክስ ተከታዮች እንደቀነሰ ይገመታል። በአሁን ሰዓት በኢራን ውስጥ በግምት 300 የሚሆኑ አብያተ ክርስቲያናት ይገኛሉ። ከነዚህ ውስጥ አብዛኞቹ ከ200 በላይ የሚሆኑት የአርመን ኦርቶዶክስ ሲሆኑ ቀሪዎቹ የአሦርና የሩሲያ ኦርቶዶክስ አብያተ ክርስቲያናት ናቸው። በኢራን ውስጥ የቅዱስ ታዲዮስ፣ የቅዱስ እስጢፋኖስ ገዳም፣ በሰሜን ኢራን የሚገኝ ጥንታዊ የአርመኖች ማዕከል፣
የዙርዙር ቤተክርስቲያን ታሪካዊና ጥንታዊ የጸሎት ቤት በዩኔስኮ የዓለም ቅርስነት ተመዝግቧል። በኢራን በጥንቷ ፋርስ የነበረችው ቤተክርስቲያን ከሦስቱ ታላላቅ ዓለም አቀፍ ጉባኤዎች የኒቅያ፣ የቆስጠንጥንያና የኤፌሶን ጉባኤዎች ጋር የነበራት ግንኙነት በፖለቲካዊ ጫናና በጂኦግራፊ ርቀት ምክንያት የተለያየ መልክ ነበረው። የኒቅያ ጉባኤ በአርዮስ ክህደት ምክንያት በተደረገው በዚህ የመጀመሪያው ታላቅ ጉባኤ ላይ የፋርስ ቤተክርስቲያን ተሳትፎ ነበራት። በጉባኤው ላይ ከፋርስ ኢራን የመጡ እንደ ማር ያዕቆብ ዘንጽቢያን ያሉ ጳጳሳት ተገኝተዋል። የፋርስ ቤተክርስቲያን በጉባኤው የተደነገገውን የሃይማኖት መገለጫ ጸሎተ ሃይማኖት ሙሉ በሙሉ ተቀብላ ተግባራዊ አድርጋለች። በ381 ዓመተ ምህረት ቆስጠንጥንያ ጉባኤ በመንፈስ ቅዱስ አምላክነት ላይ የተነሳውን ክደት ለመርታት የተደረገ ነበር። በወቅቱ በነበረው ጦርነት ምክንያት ከፋርስ ቀጥተኛ ተሳታፊዎች መላክ አስቸጋሪ ቢሆንም ቤተክርስቲያኗ በጉባኤው የተወሰኑ ውሳኔዎች በሀገር ውስጥ ጉባኤዎች በ410 ዓመተ ምህረት በተደረገው የይስሐቅ ጉባኤ በይፋ ተቀብላ አጽድቃለች። የኤፌሶን ጉባኤ ንስጥሮስን ሲያወግዝ በፋርስ የነበሩ ብዙ መምህራን ግን የንስጥሮስን ትምህርት ደገፉ። በዚህ ምክንያት የፋርስ ቤተክርስቲያን ራሷን ችላ በመውጣት ከኦርቶዶክስ ተዋሕዶ ቤተክርስቲያን ከእስክንድሪያና ከሶሪያ ተለየች። አሁን በኢራን የሚገኙ አርመኖች ግን የኤፌሶን ጉባኤ ውሳኔ የተቀበሉና እስከ ዛሬ ድረስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በሃይማኖት አንድ የሆኑ ኦሪየንታል ኦርቶዶክስ ናቸው። የኢራን ኦርቶዶክስ ቤተክርስቲያን ከመንግስት ጋር ያላት ግንኙነት በታሪክ ሂደት ውስጥ ከከፍተኛ ክብር እስከ ከባድ ስደት የደረሰ ውጣ ውረድ የበዛበት ነበር። መንግስታት ሲቀያየሩ ለቤተክርስቲያኗ ያላቸው እይታም አብሮ ይቀያየር ነበር። ከ224 እስከ 651 ዓመተ ምህረት የሳሳኒድ ግዛት ዘመን የፋርስ ይፋዊ ሃይማኖት ዞራስትሪዝም ስለነበር ክርስትና እንደ ባዕድ ሃይማኖት ይታይ ነበር። ክርስቲያኖች የሮም የፋርስ ጠላት ደጋፊዎች ተደርገው ይጠረጠሩ ነበር። በዚህም ምክንያት በተለይ በአራተኛው ክፍለ ዘመን በንጉሥ ሻፖር ዳግማዊ ዘመን የ40 ዓመቱ ስደት የሚባል አስከፊ ጭፍጨፋ ተካሂዷል። ከእስልምና መስፋፋት በኋላ ከ7ኛው እስከ 19ኛው ክፍለ ዘመን እስልምና ፋርስን ከተቆጣጠረ በኋላ ክርስቲያኖች እንደ መጽሐፍ ሰዎች ታዩ። ክርስቲያኖች የራሳቸው ሃይማኖት የማምለክ መብት ቢኖራቸውም እንደ ሁለተኛ ደረጃ ዜጋ ይታዩ ነበር። ጂዚያ የተባለ ግብር እንዲከፍሉ የሚገደዱ ነበር። የፖህላቪ የነገስታት ዘመን ከ1925 እስከ 1979 ወርቃማው ዘመን ይባላል። በዚህ ወቅት ኢራን ወደ ዘመናዊነትና ወደ ምዕራባውያን ባህል ስታዘነበል ለኦርቶዶክስ ክርስቲያኖች እጅግ ምቹ ሁኔታ ፈጥሮ ነበር። ክርስቲያኖች እንደ ሙሉ ዜጋ ይታዩ ነበር። በጦር ሰራዊቱ፣ በኢኮኖሚውና በፖለቲካው ውስጥ ከፍተኛ ቦታ ነበራቸው። ንጉሱ ለአብያተ ክርስቲያናት ግንባታ ድጋፍ ያደርጉ ነበር። ከ1979 የእስልምና አብዮት በኋላ እስከ ዛሬ የኢራን እስላማዊ ሪፐብሊክ ለጥንታውያን የኦርቶዶክስ አብያተ ክርስቲያን አርመኖችና አሱራውያን ያለው እይታ ሁለት መልክ የያዘ ነበር። በኢራን ሕገ መንግሥት መሠረት አርመኖችና አሱራውያን ዕውቅና ያላቸው አናሳ ሃይማኖት ናቸው። በፓርላማ ውስጥ የራሳቸው ተወካዮች እንደራሴዎችም አሏቸው። ሆኖም ግን በሙስሊሞች መካከል ወንጌልን መስበክ በሞት ሊያስቀጣ የሚችል ጥብቅ ክልከላ ነበረው። አብያተ ክርስቲያናት አገልግሎታቸውን በፋርስ ቋንቋ ሳይሆን በራሳቸው ቋንቋ በአርመንኛ ወይም በሱርኛ ብቻ እንዲያደርጉ ይገደዱ ነበር። ወደ ክርስትና የሚቀየሩ ሙስሊሞች በመንግስት ዘንድ እንደ ወንጀለኛ ይታያሉ። ሌሎች ሃይማኖት ተከታዮች ኦርቶዶክስ እንዲሁም አብያተ ክርስቲያናትንም እንዳይቀበሉ ጥብቅ ክትትል ይደረግባቸው ነበር። በአሁኑ ሰዓት በኢራን የሚኖሩ የኦርቶዶክስ ተከታዮች የአርመን ኦርቶዶክስ፣ የአሶር ኦርቶዶክስ፣ የሩሲያና የግሪክ ኦርቶዶክስ ምንም እንኳን ችግር ቢደርስባቸውም ከፍተኛ ቁጥር ያላቸው ሲሆን አሁንም ወንጌልን በመስበክ ኦርቶዶክስ በዓለም አደባባይ ታማኝነትን እያሳዩ ይገኛሉ። በኢራን የሚኖሩ የኦርቶዶክስ ክርስቲያኖች በታሪካቸው ውስጥ እጅግ አስቸጋሪና ፈታኝ የሆኑ ጊዜያቶችን አሳልፈዋል። እነዚህ ፈተናዎች በየዘመኑ እንደነበሩት መንግስታት ባህሪ ይለያያል። በንጉሥ ሻፑር ዳግማዊ ዘመን በሺዎች የሚቆጠሩ ክርስቲያኖች፣ ኤጲስቆጶሳትና ዲያቆናት ለሃይማኖታቸው ሲሉ ተሰውተዋል። ክርስቲያኖች በሕይወት የመኖር መብት ቢኖራቸውም መብታቸው ግን የተነፈገ ነበር። ክርስቲያን በመሆናቸው ብቻ ልዩ ግብር እንዲከፍሉ ይገደዱ ነበር። ይህ ግብር አንዳንዴ ከአቅም በላይ ስለሚሆን ብዙዎች ሃይማኖታቸውን እንዲቀይሩ ምክንያት ሆኗል። በሸሪያ ፍርድ ቤቶች ክርስቲያኖች በሙስሊሞች ላይ ምስክር መሆን አይችሉም ነበር። ክርስቲያኖች ከሙስሊሞች ተለይተው እንዲታወቁ ልዩ ምልክት ያላቸው ልብሶች እንዲለብሱም ይደረጉ ነበር።
በ20ኛው ክፍለ ዘመን በአንደኛው የዓለም ጦርነት ወቅት በኢራን ሰሜናዊ ክፍል የኦቶማን ቱርክ ወታደሮች ወደ ኢራን በገቡበት ወቅት በመቶ ሺዎች የሚቆጠሩ ክርስቲያኖችን ገለዋል። ይህ ክስተት በታሪክ ሰይፎ ተብሎ የሚታወቅ ሲሆን የኢራን ክርስቲያን ቁጥር እንዲመናመን ካደረጉ ዋና ዋና ምክንያቶች አንዱ ነው። በታሪክ አጋጣሚ የኢራን ኦርቶዶክስ ማህበረሰብ በተለይ አርመኖች በንግድ፣ በቴክኒክ ሙያና በኪነ ጥበብ ዘርፍ እጅግ የተከበሩ ናቸው። በኢራን ውስጥ በታማኝነታቸውና በክህሎታቸው ስለሚታወቁ በግል ዘርፍና በንግድ ሥራዎች ላይ ሰፊ ተሳትፎ አላቸው። በቴህራን እና በኢስፋሃን ከተሞች ውስጥ በርካታ ታዋቂ ሬስቶራንቶች፣ ጋራዦችና የዲዛይን ተቋማት በኦርቶዶክስ ምዕመናን የሚመሩ ናቸው። በአርመን ኦርቶዶክስ ትምህርት ቤቶች ውስጥ ተማሪዎች የአርመንኛ ቋንቋን፣ ታሪክንና የሃይማኖት ትምህርት እንዲማሩ ይፈቀዳል። ይህ አጋጣሚ ባህላቸውና ቋንቋቸው እንዳይጠፋ ትልቅ አስተዋጽኦ አድርጓል። የኢራን መንግሥት ጥንታዊ ኦርቶዶክስ አብያተ ክርስቲያናትና ገዳማት እንደ ሀገር ቅርስ ይንከባከባል። በየዓመቱ በሺዎች የሚቆጠሩ አርመኖች ለንግስ በነፃነት እንዲሰባሰቡ መንግሥት የጸጥታና የሎጂስቲክ ድጋፍ ያደርጋል። በኢራን ውስጥ በብዛት የሚገኘው የክርስትና እምነት ተከታይ የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን በታሪክና በባህል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የጠበቀ ግንኙነት አላቸው። በኢራን የሚገኙ የኦርቶዶክስ አማኞች በዓመት ውስጥ በዋናነት የሚያከብሯቸው በዓላት የልደትና ጥምቀት በዓል አሉ። የአርመን ኦርቶዶክስ ቤተክርስቲያን እንደ ጥንቱ የቤተክርስቲያን ሥርዓት የጌታ ልደትንና ጥምቀት በዓልን በአንድ ቀን ጥር 6 ቀን ያከብራሉ። በዚህም ቀን በቴህራንና በሌሎች ከተሞች በሚገኙ አብያተ ክርስቲያናት ታላቅ የቅዳሴና የጥምቀት ሥነ ሥርዓት ይከናወናል። የትንሣኤ በዓል በኢራን ኦርቶዶክስ ዘንድ ትልቅ ቦታ አለው። በዓሉ የሚከበረው እንደ አይሁድ ፋሲካ አቆጣጠር ተሰልቶ ሲሆን ከትንሣኤ በፊት ለ50 ቀናት የሚቆይ ታላቅ ጾም ይጾማሉ። በበዓሉ ዕለትም ቀለም የተቀቡ እንቁላሎችና ልዩ የአርመን ባህላዊ ምግቦች ይዘጋጃሉ። ባሬ ኪዳን ይህ በዓል ታላቁ ጾም ከመግባቱ በፊት የሚከበር የደስታና የፌሽታ ቀን ነው። ቫርዳቫር ይህ በጣም የታወቀና በኢራን የሚኖሩ አርመኖች በድምቀት የሚያከብሩት በዓል ነው። በዓሉ የጌታን ደብረ ታቦር የሚያስብ ቢሆንም በባህላዊ መልኩ ሰዎች እርስ በእርሳቸው ውሃ በመረጫጨት ያከብሩታል። ይህም የመንጻት ምልክት ተደርጎ ይወሰዳል። የቅዱስ ሳርኪስ በዓል ለወጣቶችና ለፍቅረኛሞች ልዩ ትርጉም ያለው በዓል ነው። በጥር መጨረሻ ወይም የካቲት መጀመሪያ አካባቢ የሚከበር ሲሆን ቅዱስ ሳርኪስ እንደ ተራዳይ እና የፍቅር አምላኪዎች ጠባቂ አድርገው ያከብሩታል። የኢራን ኦርቶዶክስ ቤተክርስቲያን መሪዎች በተመለከተ የሚጠቀሱት የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ናቸው። እነዚህ መሪዎች ማህበረሰቡ በመንፈሳዊ ሆነ በሲቪክ ማህበራት በበላይነት ይመራሉ። ሊቀ ጳጳስ ሰቧ ሳርኪሲያን የቴህራን ሀገረ ስብከት መሪ፣ እርሳቸው በኢራን ውስጥ በጣም ታዋቂ የኦርቶዶክስ መሪ ናቸው። መቀመጫቸው በዋና ከተማዋ ቴህራን በሚገኝ ቅዱስ ሳርኪስ ካቴድራል ሲሆን በኢራን መንግስት ባለስልጣናት ጋር በሚደረግ ማንኛውም ውይይት የክርስትና እምነት ተከታዮች በዋናነት ወክለው ይቀርባሉ። ሊቀ ጳጳስ ሲፓንካስቺያን የኢስፋሃን እና የደቡብ ኢራን ሀገረ ስብከት መሪ ናቸው። መቀመጫቸው በታሪካዊቷ የኢስፋሃን ከተማ በቫንክ ካቴድራል ነው። ይህ ሀገረ ስብከት በኢራን ደቡባዊ ክፍል የሚገኝ ሲሆን ክርስቲያኖችን በበላይነት ያስተዳድራል። ጳጳስ ግሪኮ ችፍቲቺያን የአትሮፓቴን ታብሪዝ ሀገረ ስብከት መሪ በሰሜን ምዕራብ ኢራን በታብሪዝ ከተማ አካባቢ የሚገኙ ክርስቲያኖችን እና ጥንታዊ ገዳማትን ይመራሉ። ሌሎች ዓለም አቀፍ የሆኑ ኦርቶዶክሳዊ ታሪኮችን በሌላ ይዘን እንመጣለን። ሰላም።